ዘመዷ ነው። ቆይ እዚህ ጋር ፖዝ ላድርገው እና እዚህ ጋር የዘመድ ያጎቴ ልጅ ነው አለች። ፕራንክ የምታደርግበት ልጅ ማለት ነው። ባሏ ከሆነ ይሄ ኒቃ ምን ሲባል ቤተሰብ ይተዋወቃል አይደለ እንዴ? በሙስሊም እንትን በዛ ሰዓት ቤተሰቡን አልተተዋወቀም፣ አላወቀውም ነበር። በዛ ላይስ ደግሞ በቀን እናትዬ ሁሉ ጩኸትስ እየሰሙ ዝም ምንድን ነው ምናምን ይባላል። እንደገና ካሜራው ደግሞ በደንብ እየተንቀሳቀሰ ነው እኮ ሰው አለ የሚቀርጻቸው ወደ ካሜራው ስለማያዩ ነው እንጂ። ምክንያቱም ደጅ ሲወጡ አብሮ እየሄደ ነው። አልጋው ወደዛ ሰው ሲል ወደ በእርግጥ አንዳንድ ስታንዲንግ ካሜራዎች አሉ እናንተ በተንቀሳቀሳችሁበት ቦታ የሚንቀሳቀስ ግን እዛችሁ ባለችው ሳይድ ነው እንጂ ከቤት አይወጣም። እና በጣም የሚገርም ነው። በዛ ላይ ደግሞ ርዕሱ ሁል ጊዜ በጣም በዛ። አልጋ ላይ ተያዝኩኝ፣ ማቲን አልጋ ላይ አገኘኋትኝ ከባሌ ጋር፣ እኔ ከሌላ ሰው ጋር ተያዝኩኝ፣